ካሁን በኋላ እኔ አብርሽ ጓደኝነት ሰርጃለሁ ካንተ ጋር ምንም አይደለም። አላቀም አታቀኝ ሚስቱን ያስለቀሰ ሌላውን ለማስደሰት የሚሄድ ጓደኛ አይተንም አናቅም፣ ሊኖረንም አይችልም። ሲደላህም ሲቸግርህም ስታለቅስም ስትከፋ አብራህ የነበረችው ሩታ እንጂ ሄርሜላ አልነበረችም። ዛሬ ግን 4 ወር 5 ወር ባልሞላት ሄርሜላ ቀየርካት። አንተ ወንድ አይደለህም። እኔ አብርሽ እንደ ወንድ አልቆጥርህም። ምክንያቱም ሄርሜላንም 1-3 ወር ምናምን ቢበዛ ከ3 ወር በኋላ ትቀይራታለህ። እውነቱን ልንገርሽ አይደለ ሄርሜላ አብርሃም ካንቺ ጋር 1 ወር ከቆየ ይሄ ሁሉ ስተት እየሰራች የነበረችው ሩታ ነች ማለት ነው። ይሄ ሁሉ ጊዜ ስተት እየሰራች እያስቀየመችው የነበረችው ሩታ ነች ማለት ነው። እርጉዝ ሆና የተሰቃየችው ስቃይ፣ ልጅ ወልዳ ደግሞ አሁንም እየተሰቃየችው ያለችው ስቃይ ሄርሜላ አንቺ ላይ የሚደርስና ትከፊዋለሽ። ሁላችንም የዘራ ነው የምናጭው። አብርሃምም ሄርሜላም ጓደኞቹም ሁላችሁም የዘራችሁ ነው የምታጭዱት። ዛሬ ለእናንተ ጨዋታ ለእናንተ ቀልድ መስሏል አይደል? የሷ ማልቀስ ግን ደግሞ አንድ ቀን በደንብ አርጎ ይከፍላችኋል። በደንብ አርጎ ትረዱታላችሁ። ህመም ምን እንደሆነ፣ የልብ መሰበር፣ የኔ የሚሉት ሰው መከዳት፣ በዛ ሰው መከዳት ምን እንደሆነ የዛኔ ትረዱታላችሁ። እንደፈለክ ከነሱ ጋር መራገጥ ትችላለህ፣ እንደፈለክ መሆን ትችላለህ ከሄርሜላ ጋር። ግን የአይናችን ብለን ሩታን እንዳትነኩብን፣ ጦርነት ካልፈለጋችሁ ማለት ነው። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው ይመስገን። እንግዲህ ዛሬም ወደ እናንተ ተመልሼ መጥቻለሁ። ያው በሰሞኑ ብዙ ነገር እየተፈጠረ ነው። ብዙ ነገሮች እያየን ነው። ያው የሰው ማንነት የሰው ምን እንደሆነ የኔ የምትሉት ሰው የእናንተ የራሳችሁ ጠላት እንደሆነ በደንብ አድርገን ለይተንበታል። ምክንያቱም ሩታ ባሌ ነው የልጅ አባት ነው ብላ ሙሉ ለሙሉ ተማምና ነበረ፣ ወይም ደግሞ አምናው ነበረ አብርሽን። እሷ ብቻ አይደለችም፣ እኛ እንደ ጓደኛ ስለምናቀው ያሳደጉት ቤተሰቦች ምን አይነት ሰዎች እንደሆኑ ስለምናቅ አብርሽን አምነነው ነበረ፣ ወይም ደግሞ ሩታን እንደሚመርጥ ሩታን ከሷ ጋር እንደሚሆን ተማምነን ተናግረን ነበረ። ግን ደግሞ ያው እንደጠበቅነው አልሆነም። ግን ደግሞ ይሄ ለኛ አዲስ አይደለም፣ በሰው መከዳት ሩታ፣ ይሄ ለሩታ አዲስ አይደለም። በሰው መከዳት በኔ ከምትለው ሰው ጋር መከዳት ለሷ አዲስ አይደለም። ብዙዎቻችሁ አይታችኋል፣ ብዙዎቻችሁ እያያችሁት ያለው ነገር ነው። እርጉዝ ከሆነች ጀምሮ ቤት ጥሎ ሄዷል። በቃ ተለያይተው እንደ አዲስ ተገናኝተው ነበረ። ግን ደግሞ ያ ነገር ሊቀጥል አልቻለም፣ እንዳሰብነው ወይም ደግሞ እንደ እቅዳችን ሊቀጥልን አልቻለም። እንግዲህ አንተም የራስህ መንገድ ሄደሃል። ግን ደግሞ እኛ የምንፈልገው ሩታን አትነካኩብን። በቃ ቁስሏን እየመጣችሁ በየቀኑ ልጅቷን አትብጥብጣት። በቃ እሱ ተመለሰ ብላ ልቧ እንደ አዲስ ሲመለስ አንተ ሌላ ቦታ እየሄድክ በየቀኑ ልጅቷ ቁስሏን አትቀስቅስባት፣ ልጅቷን ታሳድግበት። ያንተ ሌላ ሰው የሴት መቀያየር እዛው እንደጀመርከው መጨረስ ትችላለህ። ምክንያቱም በየቀኑ አንተ እየመጣህ ሌላ ሴት እንዴ ስትለው ወደሷ እየመጣህ ህይወቷን ስትበጠብጣት ዝም ብለናል እስካሁን። ካሁን በኋላ ግን ይበቃል ብለን ነው የምናስበው። አንተም የራሱ ህይወት ሄዳል፣ እሷም የራሱ ህይወት መኖር አለባት። ምክንያቱም በየቀኑ እየመጣ የምትበጠብጣት እሷ እቃ አይደለችም። በፈለከው ሰዓት የምታገኛት፣ በፈለከው ሰዓት ሂጂ የምትላት ሩታ እቃ አይደለችም። ወይም ደግሞ አንተ እንደምታስባቸው ሴቶች አይነት አይደለችም። ወይም ደግሞ እንደ ሄርሜላ እንደ አንዳንድ ሴቶች አይደለችም። ሩታን በደንብ ነው ጠንቅቀን የምናቃት። ለዛም ነው እንደዚህ የምንሰፈሰፍላት፣ እንደዚህ የምንወዳት ምን አይነት ሴት እንደሆነች ስለምናቃት፣ የእናት ባህሪ ስላላት፣ ሁሉ ነገር ችላ መኖር ስለምችል፣ ሁሉም ነገር ችላ ደግሞ እየኖረች ስለሆነ ነው በዚህ ያክል እየተከራከርንላት ያለ ነው። እኛ ከአንተ በፊት ሩታን አናቃትም። ቀድመን የምናቃ አንተን ነው። ወይም ደግሞ ልናቀ የምንችለው ቀድመን አንተን ነው። ምን እንደተፈጠረ ምን እንዳሳለፍን ሁላችንም ለሁላችንም እንተዋወቃለን። አሁን ላይ ግን ሩታን ስትክዳት፣ ሩታን እንደዚህ ስታረጋት ዝም ብለን የምናይበት ምክንያት የለም። ምንም ሊፈጠር ይችላል፣ ምንም ሊመጣ ይችላል። ግን ደግሞ በሷ ከመጣብን በሷ የሆነ ነገር ለማድረግ ካሰብክ ካሁን በኋላ ሁላችንም በየራሳችን ጎራ በየራሳችን ስፍራ እንኖራለን ማለት ነው። እንግዲህ ካሁን በኋላ እየመጣችሁ የአብርሽም ጓደኞች ብትሆኑ አንቺ ሄርሜላ ተብዬ አስመሳይና ሌባ የሆንሽ ልጅ በየቀኑ እየመጣሽ የምትበጠብጫት ነገር ታቆሚያለሽ። ምክንያቱም ልጅቷ እየመጣችሁ በየቀኑ ቁስሏን እየቀሰቀሳችሁ ቁስሏን እየነካካችሁ እንድታስለቅሷት እንድትበጠብጧት አንፈልግም። ልጅቷ ሰላም አግኝታ መኖር ያለባት ሰው ነች። በማንም ዛሬ እና ነገ በመጣ ሰው የምትበጠበጥ ሰው አይደለችም። ልጇን ማሳደግ አለባት። ሌላው ይቅር ለሷ ጠላቷ እንኳን ብትሆኑ
ለልጇ ማሰብ መቻል አለባችሁ። ለልጇ መኖር አለባት። ለልጇ መቆየት አለባትና ዛሬ መታችሁ የሆነ አንዳንድ ነገር ምናምን ለመፍጠር ብትሞክሩ እንግዲህ ካሁን በኋላ አብርሽም ቢሆን ከዚህ በፊት ያሳለፍነው ነገር ከዚህ በፊት ብዙ ነገር አድርገናል። እንደ ጓደኛም ብዙ ነገር ፈጥረናል። ያ ነገር ይዞን አንተን መጥፎ ነገር ማልተናገርንም፣ ስትመታንም ስትሰደብም ዝም ብለን ችለንህ ኖረናል። ካሁን በኋላ ግን አንተም ጥግህን ይዘህ ትኖራለህ፣ ሩታም ጥጓን ይዘህ ትኖራለች። ግን ደግሞ ሩታን ተሳስተህ ካለው ካልክ ካሁን በኋላ ህይወት ላይ ወስነህ ነው ይህንን ነገር ለማድረግ አንድ እርምጃ የምትጓዘው ማለት ነው። ምክንያቱም ሩታ ቁስል ያለባት ልጅ ነች። በየቀኑ አንዳንድ ነገሮች እየፈጣጠርክ ልጅ ላይ ነው ብለህ እየመጣ ልጅቷን ለመበጥበጥ ወይም ደግሞ ልጅቷን የሆነ ነገር ለማድረግ ካሰብክ እርሳው። ካሁን በኋላ ካንተ ጋር ነው ጦርነታችን የሚሆነው ማለት ነው። ምክንያቱም ስትነካት የሆነ ነገር ስታረግ ችለን ኖረናል እስካሁን። ምክንያቱም ያሳለፍነው ነገርና ብዙ ነገር አሳልፈናል እንደ ጓደኛ። በቃ ምንም ነገር ችግሮችንም ጥሩ ጊዜዎችንም በቃ አሳልፈናል በሚለው ታግሰናል። ብዙ ነገር ስትለን እንደየሰደብከን ታላቃችን ነህ ብለን ወይም ደግሞ ሌላው ይቅር እዩ ታላቅ ሊሆን ይችላል፣ እኔ ታናሽ ልሆን እችላለሁ፣ እዩ ታላቅ ሊሆን ይችላል። ወይም ደግሞ ከኔ በእድሜ በሚበልጡ ሰዎች እንደዛ ስትነገራቸው ዝም ብለውሃል እስካሁን። ምክንያቱም ጓደኛችን ነው፣ ብዙ ነገር አሳልፈናል። ዛሬ ምንም ቢሆን ቢቀየርም ዛሬ ሌላ ሰው ቢሆንም ሩታን ጥሎ መጥፎ ነገር ቢያረግ ጓደኛችን ነው ብለን እስካሁን ዝም ብለንሃል። አሁን ግን በቃ ትልቅ ሰው ከእድሜ እንኳን የሚበልጥህ ሰውን እንደዛ ስትናገረው ታግሶ ዝም ያለ ጓደኛ ስለሆንክ ነውና ካሁን በኋላ ደግሞ ይሄ ጓደኝነት ሊቀር ይችላል እንጂ የፈለከው ነገር ስታረግ የፈለከው ነገር ስትፈጥር ዝም ብለን የምናይበት ምክንያት የለም። ከፈለክ ጓደኝነት ጥንቅር ብሎ ሊቀር ይችላል። ምክንያቱም በእታችን በአይናችን ብሌን ከመጣ ምንም ነገር ይቀራል። ምክንያቱም አንተ መንዘላዘል፣ መዞር፣ ሌላ ሴት ጋር መሄድ ጀብድ መስሎ ነው የታየ ወይም ደግሞ ወንድነት መስሎ ነው የታየ። ይሄ አይደለም ወንድነት። ወንድነት ከሚስት ጋር ከልጅ ጋር ተሰብስበ መኖር፣ በችግርም ቢሆን በደላህም በኖረህም ጊዜ ከሚስት ጋር መኖር ማለት ትልቅ ነገር ነው። አንተ ግን በቃ አንዳንድ ነገሮች ገና ለገና አንዳንድ ውለታ አርጋልኛለች ሄርሜላ ብለ በውለታ ተይዘ ልጅህንና ሚስትህን የምታስከፋ እንደዚህ አይነት ጓደኛ የለንም እኛ። እንደዚህ አይነት ጓደኛ አናውቅም። ካሁን በኋላ እኔ አብርሽ ጓደኝነታይ ሰርጃለሁ ካንተ ጋር ምንም አይደለም። አላቀም አታቀኝ። ምክንያቱም እንደዚህ አይነት ጓደኛ እኛ የለንም፣ አናውቅም። ሚስቱን እያስለቀሰ ሌላውን ለማስደሰት የሚሄድ ጓደኛ አይተንም አናውቅም፣ ሊኖረንም አይችልም። እንደዚህ አይነት ጓደኝነት የለም። ካሁን በኋላ በቃ አትነካኳት ልጅቷን። አንቺ ሄርሜላ የምትባዩ በሴት ልጅ የሴት ልጅ እንባ ምን ያክል ጉዳት እንዳለው ምን ያክል ህመም እንዳለው ሲደርስብሽ በደንብ አድርገሽ ትረጂዋለሽ። እውነቱን ልንገርሽ አይደለ ሄርሜላ፣ አብርሃም ካንቺ ጋር አንድ ወር ከቆየ ይሄ ሁሉ ስህተት እየሰራች የነበረችው ሩታ ነች ማለት ነው። ይሄ ሁሉ ጊዜ ስህተት እየሰራች እያስቀየመችው የነበረችው ሩታ ነች ማለት ነው። ካንቺ ጋር አንድ ወር ከቆየ እናንተ የፍቅር ሰዎች ናችሁ ማለት ነው። ይሄ ሁሉ ስህተት የሰራ ነው እኛ ነን ማለት ነው። ሩታና እኛ ነን ስህተታችሁን ስህተት ብለን እየተናገርን የነበረው እኛ ነበርን ማለት ነው ስህተተኞቹ። የዛኔ አንድ ወር ከቆያችሁ በፍቅር እናንተ ጀግና ናችሁ። በፍቅር ከቆያችሁ ማለት ነው። የሁሉ ሰዓት እያጠፋችብህ የነበረው የሁሉ ሰዓት መጥፎ ስራ እየሰራችብህ የነበረችው ሩታ ነች ማለት ነው። ከአንድ ወር በላይ ከቆያችሁ እናንተ ጀግና ናችሁ። አንተ ግን ወንድ አይደለም፣ ወንድነትህን እርሳው። አንድ ሴት ስታገኝ ወደ አንድ ሴት የምትሄድ ከሆነ ይሄ ወንድነት አይደለም፣ ሰርዘው ወንድነትህን። ዛሬ በመጣች ሴት እኔ አሁን ሄርሜላ ሩታን ባንቺ ቀየራት ወይም ደግሞ ሩታ በሌላ ሴት ቀየራት፣ አንቺን እንደማይቀየርሽ በምን እርግጠኛ ነሽ? ወይም ደግሞ ዛሬ እንደማትቀየሪ በሌላ ሰው እንደማትቀየሪ በምን እርግጠኛ ነሽ? ማንም መጥቶ በሌላ ሴት ከቀየራት ሩታን ወይም ደግሞ በሌላ ሴት እሷን መቀየር ከቻለ አንቺን እንደማይቀየርሽ በምን እርግጠኛ ነሽ? ሩታን በሌላ ሴት ዛሬ ባገኛት ሴት 4 ወር 3 ወር ባልሞላት ሴት ከቀየራት ሩታን የልጁን እናት ከቀየራት ሄርሜላ አንቺን እንደማይቀየርሽ በምን እርግጠኛ ነሽ? ምን ተማምነሽ ነው እንደዚህ አልቅሰሽ ልጁን አፈቅርሻለሁ ሲልሽ በሙሉ እምነት የተቀበልሽው? ሩታን እኮ እንዳንቺ እንደ ቀልድ አይደለም ያገኛት። እንደ ቀልድ ወይም ደግሞ እሷ መታ
በትንሽ ነገሮች ወይም ደግሞ በጓደኞቹ ተገፋፍቶ አይደለም ሩታን ያገኛት። በስንት መከራ እንዳገኛት በስንት መከራ ሁለቱ አንድ ላይ እንደሆኑ እኛ ነን የምናውቀው። ለነገሩ ምን ብዬ አስረዳሃለሁ? የፍቅርን ትርጉም አልገባህም። የፍቅር ትርጉም ቢገባ ከሩታ ጋር በችግር ጊዜ ከአንተ ጋር በነበረች አንዲት ሴት በችግርን ጊዜ ከሲደላህም ሲቸግርህም ስታለቅስም ስትከፋ አብራህ የነበረችው ሩታ እንጂ ሄርሜላ አልነበረችም። ዛሬ ግን 4 ወር በ5 ወር ባልሞላት ሄርሜላ ቀየርካት። አንተ ወንድ አይደለህም። እኔ አብርሽ እንደ ወንድ አልቆጥርህም። ምክንያቱም ሄርሜላንም 1-3 ወር ምናምን ቢበዛ ከ3 ወር በኋላ ትቀይራታለህ። ሄርሜላ በምን እርግጠኛ ነሽ? ያ ሁሉ ቻሌንጅ አልፈው ያ ሁሉ የልብ ስብራት ያ ሁሉ ነገር አሳልፈው አንድ ላይ የሆኑ ሰዎች እንደዚህ በቀልድ ከተለያዩ 3 ወር 4 ወር ባልሞላት ሄርሜላ እንዴት ነው ማይቀየር ልጅ? አሁንም ቢሆን በቃ እኛ ምንም አንፈልግም። እንደፈለክ ሄርሜላ ጋር ተጋባ፣ ውለድ፣ የፈለከው ነገር አድርግ። እኛ አንተ ወድቀህ ምንም ነገር ብታረግ ምንም ነገር ብትሰራ አንተ ተሰብረ ወድቀ ያለቀስክ ማየት አንፈልግም። ግን ደግሞ እኛ ባንፈልግ እንኳን ያንተ መሰበር ያንተ መከፋት ያንተ ተሰብስቦ መቀመጥ እኛ ባንፈልግ እንኳን የሴት ልጅ እንባ ይከፍልሃል። የሴት ልጅ እንባ የሩታ እንባ ይከፍልሃል። እሷ አብርሃም ተመለሰ ብላ ልጄን ከአባቴ ጋር ላሳድግ ነው ብላ ልቧ ተማምና ልቧን ከፍታ እየጠበቀች አንተ በሌላ ሴት ከቀየርካት ይከፍልሃል። የሴት ልጅ እንባ ምን እንደሆነ በቃ ስሜቱን ይደርስብሃል፣ ታውቀዋለህ። እንዲደርስብህ ግን አንፈልግም እኛ። ግን ደግሞ እኛ ባንፈልግ እንኳን የሩታ እንባ ይከፍልሃል። ጠብቀው። ትንሽ ጊዜ ቢፈጅ ነው ትንሽ ጊዜ በቃ ቢበዛ 1 ወር 3 ወር ቢበዛ 3 ወር እና 4 ወር ቢፈጅ ማለት ነው ይደርስብሃል። ግን እንዲደርስብህ አንፈልግም። ምንም ስህተት ብትሰራ ምንም ነገር ብታረግ ለኛ እንኳን ባጠቅመን ለሩታ ባጠቅማት ለእናትና ለአባትህ ትጠቅማለህ። ምንም ለእናትና ለአባትህ እንኳን ትጠቅማለህ። ከእናንተ ጋር ሰጣ ገባ ውስጥ እንደዚህ አድርጋችሁናል እንደዚህ ማድረግ አለብን ብለን ምን ሄድ ሰዎች አይደለም። ፈጣሪ ያየን ስለሆነ እኛን ይከፍላችኋል ሁላችሁ። እርጉዞ ነው የተሰቃየችው ስቃይ፣ ልጅ ወልዳ ደግሞ አሁንም እየተሰቃየችው ያለችው ስቃይ ሄርሜላ አንቺ ላይ የሚደርስና ትከፊዋለሽ። ሁላችንም የዘራ ነው የምናጭረው። አብርሃምም ሄርሜላም ጓደኞቹም ሁላችሁም የዘራችሁት ነው የምታጭዱት። ዛሬ ለእናንተ ጨዋታ ለእናንተ ቀልድ መስሏል አይደለ? የሷ ማልቀስ ግን ደግሞ አንድ ቀን በደንብ አድርጎ ይከፍላችኋል። በደንብ አድርጎ ትረዱታላችሁ። ህመም ምን እንደሆነ የልብ መሰበር የኔ የሚሉት ሰው መከዳት በዛ ሰው መከዳት ምን እንደሆነ የዛኔ ትረዱታላችሁ። አሁን ምንም ላይ መስላችሁ ይችላል። አንዳንድ ደስታዎች ስላለ በቃ አፈቅርሻለሁ ስላለሽ ደስ ብሎሽ ሊሆን ይችላል። አብርሃምም በቃ ከሩታ በምን እንደምትሻል አላቅም፣ ግን ደግሞ አይነህ እንደምትሻል አድርጎ እየነገረህ ነው። ሄርሜላ ተሽላም ታይታህ ሊሆን ይችላል አንተ ማለት ነው። ግን ደግሞ ያ ተሽሎ የታየህ ነገር በኋላ ትከፍለዋለህ። አሁን ለአንተ ደስታ ሊሆን ይችላል፣ እያሳለፍክ ያለው ነገር እንዳለ ደስታ ሊሆን ይችላል፣ ወይም ደግሞ ደስ ሊልህ ይችላል። ግን ደግሞ በደንብ አድርገህ ትከፍለዋለህ። በደንብ አድርገህም የሩታ እንባ የልጇ እንባ ይከፍልሃል። ከማንም አንጠብቅም። ዛሬ የሆነ ሰው የሆነ ነገር እንዲያደርግ ወይም ደግሞ የሩታ ወዳጆች እኛ እነዩ እነ ቢኒያም እነ ካሌብ ምንም የምትከብደን ሰው ሆነ አይደለም። ግን ደግሞ በፍቅር መሆን ስላለበት ነው ሁሉም ነገር፣ በፍቅር መቀጠል ስላለበት ነው ሁሉም ነገር ማለት ነውና አሁንም ቢሆን እኛ ልንልህም የፈለግነው ማለትም የምንፈልገው ነገር ሩታን አትንኩብን። እንደፈለክ ከነሱ ጋር መራገጥ ትችላለህ፣ እንደፈለክ መሆን ትችላለህ ከሄርሜላ ጋር። ግን የአይናችን ብለን ሩታን እንዳትነኩብን። ጦርነት ካልፈለጋችሁ ማለት ነው፣ ሌላ ጸብ፣ ሌላ የሆነ ነገሮች ካልፈለጋችሁ ሩታን እንዳትነኩብን። እንድራሳችሁ ችላችሁ እንደፈለጋችሁ እዛው ተገማሙ፣ እንደፈለጋችሁ ሁኑ። ግን ምን ሳሳላት አንድ እህት አለችን፣ እሷን እንዳትነኩብን። ሩታ ብቻ አይደለችም ልቧ የተሰበረው እኛም ጭምር ነን። ምክንያቱም የምናውቀው አብርሃምን ያጣነው አብርሃም ይሄ አይደለም፣ እንደዚህ አይነት አብርሃም የለም። ብቻ አሁንም ቢሆን ዋና ማስጠንቀቂያ የምፈልገው ነገር ቢኖር ሄርሜላን ብትሆኚ በቃ የምትፈልጊውን ነገር አግኝተሻል።
አብርሃም እንደማታፈቅሪው በደንብ እርግጠኛ ነኝ። የማስመሰል እንባ ይሄ የበቃ ኬት እንደምታመጪው አላቅም። ይሄ የማስመሰል እንባዎች ኬት እንደምታመጫቸው አላቅም። አብርሽን ደግሞ እንደማታፈቅሪው በደንብ እርግጠኛ ነኝ። ምክንያቱም ፍቅር ምን እንደሆነ በደስታ አይተናል። ደስታ እየወደዳት እያፈቀራት ለልጇና ለባሏ መኖር ስላለባት ደስታ በቃ ወደ ህይወትሽ ሂጂ ብሎ እያፈቀረን የለቀቃት እያፈቀራት ማለት ነው። ምክንያቱም ከአብርሽ ጋር ስትሆን ደስተኛ እንደምትሆን በደንብ አድርጎ ጠንቅቆ ስለሚያውቅ እያፈቀራት ማለት ነው። ሄርሜላ ግን ይሄ ፍቅር አይደለም። ፍቅር ማለት ለሚወዱት ሰው ብዙ አይነት መስዋዕትነት ይከፈላል። አንቺ ግን የምትወጂው ቢሆን የምታፈቅሪው ቢሆን በቃ ደስተኛ የሚሆንበት ቦታ ትለቂዋለሽ። አንቺ ግን ያንን ነገር ልታደርጊው አልቻልሽም። ይሄ ፍቅር አይደለም። አታፈቅሪው። ሩታን ለማስለቀስ ሩታን ለማስከፋት ነበረ ሐሳብሽ፣ ተሳክቶልሻል። ጎበዝ ናችሁ፣ ትችላላችሁ። አንድን ሴት ልቧን ሰብሮ ማስቀመጥ፣ አንድን ሴት ማስለቀስ ለእናንተ ጀግንነት ከሆነ ትችላላችሁ፣ ጎበዝ ናችሁ። ግን ደግሞ ልነግርሽ የምፈልገው ነገር ቢኖር ሩታ ላይ ያደረግሽው ነገር ዞሮ አንቺ ጋር እንደሚደርስ አትጠራጠሪ። አብርሽ ለሩታ ያልሆነ ላንቺ ሊሆን አይችልም። አብርሽ ለልጁ ያልሆነ ላንቺ ሊሆን አይችልም። በደንብ ጠንቅቀሽ ወቂው ይሄንን ነገር ብቻ። ግን ደግሞ በቃ አትንኩብን፣ እሷን አትንኩብን። እናንተ እንደፈለጋችሁ ተግማሙ፣ እንደፈለጋችሁ ሁሉ። እኛ ለእናንተ መጥፎ አንፈልግም። ተጋቡ፣ ውለዱ፣ ክበዱ። 3-4 ልጆች እንመኝላችኋለን ለሁላችሁ ማለት ነውና ምንም አንፈልግም እኛ ከናንተ። ብቻ እሷን ብቻ አትንኩብን። ዋና ልላችሁ የመጣሁትም ይሄንን ነበረ። ካሁን በኋላ ሰላም እናገኛለን ብለን እናስባለን። ምክንያቱም አሁንም ቢሆን አብርሃም በቃ የራስን ህይወት ጀምረሃል፣ የራስን ህይወት ሀብለ ጀምረሃል። ካሁን በኋላ ግን እሷ ጋር እየመጣ አትበጥብጣት። በልጅ ምክንያት በአንዳንድ ምክንያቶች እሷን እየመጣ አትበጥብጣት። እንደዛ አደርጋለሁ ብለህ ካሰብክ ወይም ደግሞ አጠገቡ ያሉ ሰዎች ምንም አያደርጉም ብለህ ካሰብክ ምን አይነት አውሬዎች እንደሆንን የዛኔ እናሳያለን። ብቻ ዛሬ በዚህ አይነት ስሜት መምጣት አልፈለኩም ነበር። ትናንትና የሰራሁት ቪዲዮ ብዙዎቻችሁ አይታችሁታል ብዬ አስባለሁ። እንደሚቀበላት ለሩታ ወይም ደግሞ ለሄርሜላ አልፈልግሽም ብሏት እንደሚሄድ እርግጠኛ ነበርኩኝ። ምክንያቱም ማቆ አብርሃም ይሄ አልነበረም። ማቆ አብርሃም ይሄ አይደለም። እኔ የድሮውን አብርሃም መስሎኝ በሙሉ ልቤ ተማምኜ እንትን ብዬው ነበረ። ግን ደግሞ ያ ነገር ሊሳካ አልቻለም። ብቻ በዚህ አይነት ስሜት ባልመጣላችሁ ደስ ይለኝ ነበረ። አንዳንድ ሰዎችን እያቃጠልኩኝ ወይም ደግሞ የተፈጠረው ነገር ድጋሚ ተናግሬ ነበር። አብርሽና ሩታ እንደ አዲስ ሊሞሸሩ እንደሆነ ተናግሬ ነበርና ምክንያቱም ሩታ የነገረችኝ ነገር ስለነበረ ነው። ያ ሁሉ ነገር አሳልፈን ድጋሚ ስንገናኝ ቀለበት እንዲያስርልኝ ይፈልጋል፣ ያወለቁት ቀለበት እንደ አዲስ እንዲያደርግልኝ ይፈልጋለሁ ምናምን ብላኝ አውርታኝ ነበረ። ግን ደግሞ ያ ነገር አልተሳካም። ብቻ እናንተም ጋር በቀጣይ ቪዲዮ እንገናኛለን። ካሁን በኋላ ግን ሩታን አትንኩብን። ሰላም ነው የምንፈልገው። አንድ ሰው ሩታን ለማስለቀስ ቢሞክር የዛኔ እኛ ነው ያርገን።